ሰው ነፃነትን ማስተዳደር ይቸገራል። አርግ የተባለውን አያደርግም፣ አታርግ የተባለውን ያደርጋል። የሰው ባህሪ ነው። ሲያጣው በጣም ያዝናል፣ ይፈልገዋል፣ ሲያገኘው ያራክሰዋል። ለምሳሌ ስራ በጣም ፈልጎ በየማስታወቂያው ሲያነብ በእግሩ ሲንካተት የነበረ ሰው ስራውን ካገኘ ከአንድ ወር በኋላ ያንን ስራ እንጀራዬ ነው ብሎ አክብሮ የሙያ ኤቲክስ ጠብቆ አይሰራም። እስኪያገኘው ነው ድካሙ፣ ሲያገኘው ይረክስበታል። ይሄ በሚዲያውም ዘርፍ ያለ ነገር ነው። በሚዲያው ዘርፍ ህግ ሲከፈት ለመስራት አስቻይ ጉዳይ ሲፈጠር ያንን ብቻ ተጠቅሞ በህግና በስርዓት መስራት ለመምል ላይ በጣም በርካታ ችግሮች አሉ። ከነዚህ ችግሮች አንዱ አርዕስተ ዜና መሸጥ፣ ርዕሰ ጉዳይን መሸጥ፣ ጉዳይን መሸጥ ሳይሆን ርዕሰ ጉዳይን መሸጥ። የኢትዮጵያ ሚዲያዎች አንዱ ስንክሳር ይሄ ነው። ከዚያ ቢወጣ ሪስፖንሲብል ብንሆን ብያስ